ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስተምራለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድምቶቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባጭሩ ኢየሱስንም አያውቀውም ማለት ነው፣ የሚጠራውን ባንደበቱ እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይለናል። እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል መጽሐፍ ቅዱሳችን። ይህን ታውቃለህ ቴዲሻ? ቅዱሳንን ጭምር እንድትቀበል ያደርጋል እናንተ ቤተክርስቲያን? አረ መጽሐፍ ቅዱስ ቅዱሳንን ጭምር እንድትቀበል ያስተምራል። በምን እንትን ነው መቀበል? አንድ ጥቅስ ብቻ ላንሳ። አሁን አንዳንድ እያልኩኝ ጊዜ ከምፈጅ ለነይርሚ ምድል እንድሰጥ ይሄን ብቻ ላንሳው። በምክንያት ነው ያነሳሁት። አንዳንድ ጊዜ ትንሽ ከዛ ቤት ጋር ተያይዞ ያው የኛ የምንለይበትን ሀሳቦች ለማንሳት ብዬ ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ምን ይላል? ምዕራፍ 10 40 ኦኬ። እዚህ ጋር እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቴንክ ዩ። ጌታችን ኢየሱስ ክርስቶስ ራሱ በማይታበል ቃሉ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ በዚህ ክፍል ላይ ለቅዱሳኑ እንዲህ አለ፣ እናንተን የሚቀበል ይሰማል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል ደግሞ የላከኝን ይቀበላል ይላል። እንደውም ቁጥር 41 ላይ ወረድ ብለህ ስትመለከተው ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ጻድቁ የሚሰራውን ስራ ሰርቶ እኮ አይደለም፣ ጻድቅን በጻድቅ ስም ሪስፔክት መስጠት አይ ጻድቅ ነው ብሎ ማመን ማለት ነው። ነብዩንም ደግሞ በነብዩ ስም የሚቀበል የነብዩን አንዳንድ ጊዜ ሄርሻኔ በግሌ ስለሚገርመኝ ነው። አንዳንድ ጊዜ በቤተክርስቲያን ውስጥ ያሉ ቅዱሳንን መቀበል የሚያከታቸው ሰዎች እነዩ ጩፋን ነብይ ብሎ መቀበል ግን አይከብዳቸውም። በጣም የሚገርመኝ እኔ በግሌ ስለሚገርመኝ ነው። እና ጌታችን ኢየሱስ ግን ለቅዱሳኑ ይህን ያክል ክብር ሰጥቷል። ጌታችን ኢየሱስ ክርስቶስ ተቀብሎ አንድ ሰው አይ የለም እኔ ቅዱሳን ጻድቃን የምትሉት ነገር የራሱ ጉዳይ ምናምን የሚል ከሆነ ባጭሩ ከመጽሐፍ ቅዱስ መስመር የወጣ ሰው ነው ማለት ነው። መጽሐፍ ቅዱሳችን ግን ምንድን ነው የሚያስተምረን? በክርስቶስ ኢየሱስ ያመነ ሰው ክርስቶስን ተቀብያለሁ የሚል ሰው ቅዱሳንንም ጭምር አብሮ መቀበል አለበት። ጻድቅን በጻድቅ ስም ያመነ የጻድቁን ዋጋ ያገኛል፣ ነብዩንም በነቢይ ስም ያመነ የነብዩን ስም ያገኛል። እንደውም በእነሱ ስም የተራበ ማብላት የተጠማ ማጠጣት በራሱ የዘላለም ሕይወትን ያሰጣል ብላ ቅዱስ ቤተክርስቲያናችን ታስተምራለች። ይህን ያክል አስፈላጊ አይደለም ሀሳቡ፣ ግን ይሄን ብቻ ብዬው ልለፍ። ቁጥር 42 ላይ ምን ይላል? ቁጥር 42 ንሰሙ ሊሄድሻ 42 ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ኦኬ፣ በማን ስም የሚያጠጣ ነው የሚለው እዚህ ላይ? በማን ስም? በደቀ መዝሙር ስም። ቴንክ ዩ። በእነዚህ አይነት በጎ ስራ የሚጸኑ ሰዎች ምን አይነት የማይጠፋ ዋጋ ነው ጌታችን ኢየሱስ የሚሰጣቸው? ቅድም አንብበነዋል። በጣም በሚደንቅ ቃል ቁጥር 42 ላይ ጌታችን ኢየሱስ ስለ ቅዱሳኑ ቅዱሳን ይሄን ያክል ክብር አላቸው በክርስቶስ አንደበት ተነግሮላቸዋል። እና ምን ይለናል እዚህ ክፍል ላይ? ጌታችን ኢየሱስ ማንም ከነዚህ ከታናናሾቹ ለአንዱ እንኳን በደቀ መዛሙርቴ ስም ቀዝቃዛ ውሃን የሚያጠጣ በእነሱ ስም ማለት ነው ቀዝቃዛ ውሃን እንኳን የሚያጠጣ እውነት እላችኋለሁ ዋጋው ምን አይልበትም አይጠፋበትም ይላል። እና በእንዲህ ያለ በጎ ስራ ደግሞ የሚጸኑ ዋጋቸው ምንድነው ስንል ቅድም አንብበነዋል። ቴዲሻል አለማልፋት ያክል በበጎ ስራ በመጽናት ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ይላል። ስለዚህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ በበጎ ስራ መጽናት አለባቸው። የማይጸኑ ከሆነ ግን ይሄ ፍጹም አጋንንት የሆነ ትምህርት ነው፣ ከክርስቶስ የሆነ ትምህርት አይደለም። በክርስቶስ ኢየሱስ አምኛለሁ፣ አንዴ ጸድቄያለሁ፣ ከዚህ በኋላ እኔ ኃጢአት የለም ምንም ነገር ቢሆን ችግር የለውም የሚሉ ሰዎች ስውት ነው።
የተለያዩ ማስረጃዎችን ማውጣት እንችላለን። በዚህ ዙሪያ የሚያምኑ ሰዎች አሉ። ለምሳሌ ኃጢአት ብትሰሩ እንኳን እግዚአብሔር አይቆጣችሁ የሚሉ ምሁር የሚባሉ መምህራን የሚባሉ ሰዎች አሉ። እና እንዲህ አይነቱ ትምህርት ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። ስለዚህ ቴዲሻ መዳን የሚፈልግ ከሆነ በመጀመሪያ በክርስቶስ ኢየሱስ ማመን አለበት። በክርስቶስ ኢየሱስ ካመነ በኋላ ደግሞ በበጎ ስራ መጽናት አለበት። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ትንሽ በአንድ ደቂቃ ሰመራይዝ ለማድረግ ያህል የሰማሁት አንተ የተናገርከው ትክክል አለመሆኑን በአንድ ደቂቃ ሰመራይዝ ላድርገውና ትነግረኛለህ። ማስተካከል ያለብኝ አንተ ያለበትን ወይም በአንተ አስተምህሮ መሰረት በአንተ ዶግማ ዶክትሪን የሰው ልጅ መጀመሪያ ኢየሱስ ክርስቶስን መቀበል አለበት። ከተቀበለ በኋላ ደግሞ ስራ ይጠብቀዋል። ስራ መስራት አለበት። ዝም ብሎ ተቀብያለሁ ምናምን ብሎ መሄድ የለበትም። ከዛ ባሻገር ደግሞ መላእክቶችን፣ ጻድቆችን ሁሉ የሚቀበል ኢየሱስ ክርስቶስን እንደተቀበለ ነው የሚቆጠረው። ማይ አላልኩም እንደዛ እንደተቀበለ ስል ለምሳሌ በእኔ ስም የሚመጡትን ሁሉ የሚቀበል አይ ምናልባት ሚስ አንደርስታንዲንግ እንደፈጠረ እንደዚህ አይነት አገላለጽ አይደለም የገለጽኩት። ምንድን ያልኩት ክርስቶስን ተቀብያለሁ የሚል ሰው በአጠቃላይ ቅዱሳንን መቃወም አይችልም። ካገኘ ለምሳሌ ኢየሱስን ተቀብያለሁ ግን ቅዱሳንን እቃወማለሁ የሚሉ ሰዎች አሉ። በክርስቶስ ያመነ ሰው ክርስቶስ ያጸደቃቸውን ቅዱሳን ጻድቃንና ነቢያት እንደ ቅድስናቸው፣ እንደ ጻድቅነታቸው፣ እንደ ነብይነታቸው ሊቀበል ይገባል እንጂ እንደ ክርስቶስ ሊቀበል ይገባል የሚል የቤተክርስቲያን ትምህርት ሊቀበል ይገባል። እንደ ክርስቶስ ሳይሆን እንደ ጻድቃንነታቸው። በቃ ቁጥር 41 እንደግም አንብበው እንዴት መቀበል እንዳለበት ይናገራል። 10:41 እንዴት ተቀበሉ ይላል። ከ40 ጀምረ እስከ 41 አንብበው። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንን በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ቴንኪው። ስለዚህ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ነብዩንም በነብዩ ስም የሚቀበል የነብዩን ዋጋ ያገኛል። እነዚህም ጻድቅ ነብይ ብሎ የጠራቸውን የጌታ ኢየሱስ ክርስቶስ ቅዱሳንን በአጠቃላይ መቀበል መጽሐፍ ቅዱስ ላይ የተቀመጠ ክርስቲያናዊ ግዴታችን ነው። ለምን ጌታችን ኢየሱስ ክርስቶስ ምን ብሎናል? እናንተን የሚቀበል እኔን ተቀብሏል፣ እኔን ደግሞ የሚቀበል የላከኝ ምን ብሏል ይላል። ቴዲሻ ይቀበላል። ኦኬ አሁን መቀበል ስትል አሁን ለነዚህ ለጻድቃኖች ዝማሬ፣ ስግደት፣ ጸሎት ማድረስ አለብኝ እሱ ይጠበቅብኛል ወይስ የእግዚአብሔር መልእክተኛ መሆናቸው ሜሴንጀር መሆናቸውን ብቻ ነው የሚቀበለው? እሱን ሀሳብ በሁለተኛ ዙር ምናልባት ብናየው አሪፍ ነው። ከምን አንጻር መሰለህ? ምናልባት እኔ ሰፊ ሀሳብ ሳነሳ ሌሎች ወንድሞችም ያንንም ሀሳብ ከመመለስ አንጻር ትንሽ ነገር እንዳይዛዛ በመጀመሪያ ቴዲሻ ለመዳን ምን ማድረግ አለበት የሚለው ሀሳብ ስለ ስዕላት፣ ስለ ስግደት፣ ስለ ሁሉ ነገር እናነሳለን። ቴዲሻ ይሄ ዛሬ እንትን የሚል አይደለም። እዚህ ውስጥ 2800 ሰዎች አላችሁ። በትንሹ ብዙ ሰዎች ይመጣሉ ብዬ አስባለሁ። ስለዚህ ከዚህ በኋላ ያመኑትን ነው እነዚህ ወንድሞች እየነገሩኝ ያሉት። ከዛ አንተ ቴዲ በዓለምን ያለው የጠፋው በግ ሆነሃል። እርግጠኛም ከአንተ የተለየ ህይወት አለን፣ ግን ወደ ዘላለማዊ ህይወት ሊወስድ የሚችለው መንገድ ይሄ ነው እያሉ በገባቸውና በደረሱበት ልክ እያስረዱኝ ነው። እኔን ሲያስረዱ ማለት እናንተም እዚህ ጋር እንደኔ ጥያቄ ያለባችሁ የተረዳችሁ እንደሆነ ተስፋ አድርጋለሁና በዛው ድሮ ብለው እንዳልኩ ወንድም እንዳልኩ ወደ አንተ ልምጣ እስኪ